አንዴና ጨብጭብ ምናምን የለኝም እኔ እንግዲህ ምንም ማድረግ አልችልም። በጣም አሪፍ ነገር ነው በነገራችን ላይ እንትን ለማድረግ አይደለም። እሺ ሬዲ ናችሁ? የምጽፉት ነገር ያዙ። እሺ ስለዚህ ዛሬ ስለ ቢዝነስ ኢኮሲስተም እንድናወራ ፈልጌ ነው የመጣሁት። ይሄ ኮንሴፕቱ ትንሽ ሰፋ ይላል፣ አፕሊኬሽኑ ሰፋ ይላል። በተለያየ መንገድ ልናየው እንችላለን። ግን ለእናንተ ላስረዳችሁ ስለምፈልግ ነው። ብዙ ጊዜ ምንም ነገር ስንሰራ ምንን እንጠቀማለን? ተፈጥሮን እንጠቀማለን አይደለ? ሰው ምንም ነገር ሲፈጠር መጀመሪያ ማንን አይቶ ነው? ተፈጥሮን እያየ ነው አይደለ? ይሄ ለእናንተ ግልጽ ነው፣ ብዙ ኤክስፕሌን ማድረግ አይፈልግም። ሁሉን ነገር ስናይ ተፈጥሮን እናያለን። ለምንድን ነው? ተፈጥሮ ምን ስለሆነ ነው? በጣም ፐርፌክት ነው አይደለ? ተፈጥሮ ራሱ ስለ እግዚአብሔር ይናገራል የሚለው ለምንድን ነው? ዲዛይኑ ምን ስለሆነ ነው? ኢትስ በጣም ፐርፌክት አይደል? በጣም የሚገርም አይነት ኮምቢኔሽንን ስለምታዩበት በረራን ሲሉ ወፎችን ያያሉ። ምክንያቱም ዌይ የሚሄዱበት መንገድ ምናምን አይደል? ኤሮዳይናሚክስ ሲባል ሁለቱንም የተባለበት ምክንያት ምን ታይቶ ነው? ወፎች ታይተው ነው አይደለ? ሰውነታቸውን እንዴት ላይ ያስቀሩት የሚለው ነገር እየታየ ማለት ነው። ስለዚህ ብዙ ጊዜ ነገሮችን ሳስረዳ ከኔቸር እና ከእንትን ጋር አገናኘዋለሁ። ቢዝነስን ምን ኤክስፕሌን ያደርግልናል? ቢዝነስን ምን ኤክስፕሌን ያደርግልናል? አንዴ ማን ጠየቀ የመሰላችሁ? ስልጠና ላይ አንድ ሴት መታ ነበርና ጠየቀችኝ፣ እውነተኛ ቢዝነስ ፐርሰን ለመሆን ምን አይነት ሰው ነው መሆን ያለብኝ? ቢዝነስን አንደርስታንድ ለማድረግ ምን አይነት ሰው ነው መሆን ያለብኝ? የውጮቹን ሳይና ስጠይቅ ሳይኮፓት መሆን አለብሽ ይላሉ። ሳይኮፓት መጣላችሁ? ምን የሌለው ማለት ነው? ኢሞሽን የሌለው ማለት ነው አይደል? ርህራሄም ህሊናም የሌለው ኢሞሽን የሌለው ሰው ሳይኮፓት። ስታዩዋቸው በጣም ጃይንት የሆኑ ካምፓኒዎችን ስታያቸው እንዲህ አይነት ነገር እናገኛለን አይደል? ለካስተመሮቻቸው ለእንትኖቻቸው ያን ያህል ምን የላቸው። በተቻለ መጠን ምን ማድረግ ነው? ስኩዊዝ እያደረጉ ምን ማብዛት ነው? ትርፍ ማብዛት ላይ ነው የሚያስቡት። ስለዚህ አሁን እነሱን እንደ ኤግዛምፕል ቢሊዮነሮች ስለሆኑ የሆነ ቦታ ስለደረሱ ብለን እነሱን እንደ ኤግዛምፕል ብናይ አይመችም አይደል? የማይጥም ነገር አለ። እኛ ሀገር ጋር ደግሞ ስንመጣ ያው የኛ ሀገሩ ነው እየተቀረጸም ስለሆነ ብዙ ታሪኮች አሉት ውስጡ ማለት ነው። ስለዚህ ኤግዛምፕል አድርገን መውሰድ አንችልም። ስለዚህ በጣም ቤስት ነገር የሚሆነው ምንድነው ብትሉኝ ኢኮሲስተም የነዚህ እንትን ባዮቲክ ይባላሉ። ባዮቲክ ማለት ደግሞ እነዚህ ሰስቴን እንዲያደርጉ የተሰጣቸው ማለት አይደል? ባዮቲክ ህይወት ያላቸው አሉ። እነዚህ ህይወት ያላቸው በራሳቸው ብቻቸውን መቀጠል ስለማይችሉ ምን ተሰርቶላቸዋል? አዳም እንደመጀመሪያ ቀን ያልፈጠረው ምክንያት ለምንድን ነው? መጀመሪያ ምን መኖር አለበት? ሊኖርበት የሚገባ ኢንቫይሮንመንት ሪሶርስ ሊኖረው ይገባል። ስለዚህ ሪሶርሱ አሉ እነዚህ ሳንላይት፣ ዊንድ፣ ዋተር፣ አትሞስፌር ምናምን የምንላቸው ነገሮች በሙሉ ባዮቲክ አለ። ነን ሊቪንግ ቲንግስ የምንላቸው ማለት ነው። በጣም ግን የሚገርመው ነገር ሁለቱም ሬጉሌትድ ሆነው ሰፖርት ላይፍ ሲስተም አይደል? አሁን ይሄንን አቆዩ ብላችሁ ያን ያህል ላይ ከብዳችሁ ይችላል። ለምን? ህይወት የላቸው አይደል? ህይወት ያለውን ነገር ነው ህይወት የሌለውን ነገር ነው ማኔጅ ማድረግ የሚቀለው። ኢንተራክት እያደረጋችሁ እሺ። ዛሬ ዝም ብለዋል። ኮፊ ልጋብዛቸው እንዴ? ቀላል የሚሆነው ህይወት የሌለው ነው አይደል? ህይወት የሌለውን ነገር ማኔጅ ማድረግ ለምን? አንተ እንደፈለግከው ልታደርገው ስለምትችል። ስለዚህ ይሄ ቀላል ነገር ግን ይሄም ለፓስት አይ ዶንት ኖ 5,000-6,000 ምናምን ይርስ አሉ። ይሄም አላለቀም። እነዚህ ሞቶ አላለቁ አይደል? አይከብድም? ገብቷቸዋል። እዚህ ጋር የሆነ ስፒሽ ጠፋ ምናምን የሚባል ነገር አለ። ስፒሺስ የሆነ ነገር ተውት እሱንና ይሄ ሙሉ ለሙሉ ጠፍቶ ምን አልቀረም። አሁን ብዙ ጊዜ ይሉናል አይደል? በቃ እንትኖቹ ጠፍተው በተለይ ሰው በጥባጭ ነው እመጣበታለሁ። ግን አለ እስካሁን። ይሄም አላለቀም። ያለምን እንትን ያለ ፈጣሪው ዳይሬክት ኢንቮልቭመንት ዳይሬክትሊ ኢንቮልቭ ሳያደርግ ሁለቱም ሳያልቁ ምን አድርገዋል? ቀጥለዋል። ይሄ ኢትስ አሜዚንግ ፐርፌክሽን አይደል? ልንማርበት የምንችለው ነገር አለ ነው። ይሄ ቲማችሁን ኦርጋናይዝ ስታደርጉ አሰ ካምፓኒም ልንማርበት ልንሄድበት የሚገባ ስለሆነ ነው ዋይ ኢኮሲስተም የሚለውን ነገር የምናወራው ማለት ነው። ዋይ ኢኮሲስተም የሚለውን ነገር የምናወራው ሁለቱ
እየተጋገዙ ምን አድርገዋል? ኤግዚስት አድርገዋል። ኤግዚስት ሲያደርጉ ግን ምን ላይ አይደለም ደግሞ ኤግዚስት ያደረጉት? ነገሩን ደግሞ በጣም የሚያከብደው ነገር ምንድነው? ሁሉ አልጋ ባልጋ ሆኖላቸው ምንም ኢንተርፌር ሳይደረጉ ጫና ሳይኖርባቸው አይደለም የቀጠሉት አይደል? እንደዛም ቢሆን ምንድነው ኦፍ ኮርስ እስካልተነኩ ድረስ ችግር አለ አይደል? ችግሩ ግን ምንድነው? በየሆነ ጊዜው ደግሞ ምን አለ? ክላይሜት አለ አይደል? ክላይሜት ኢዝ አውትሳይድ ዘ ኢኮሲስተም። ከዛ ምን ያደርገዋል? እየመጣ ያለ ርህራሄ ያው ነካ ዳበስ አይደለም የምር ነው የሚመታቸው። ከባድ ምት ነው የሚመታው። ልክ እንደነዚህ አይነት ነገሮች ይሄ አሁን በጣም ከባድ ነው። እንትኖች አለ አሁን እንዲያውም አፍንትን ኢትዮጵያ ለሁለት ሰነጠቃለች የተባለ ነው አይደል? ሪፍት ቫሊ እንትን ይላል ምናምን ሜጀር ዳሜጅ ነው የሚሆነው። ስለዚህ ክላይሜት አፌክትስ ፍሮም ዘ አውትሳይድ ግን they still survive ኦኬ እስካሁን ሰርቫይቭ አድርገዋል። ስለዚህ በጣም ፋሲኔቲንግ ነገር ነው። እያነበባችሁ እንትን ማለት ትችላላችሁ። ይሄ ግን ሊሆንበት የቻለው የኢኮሲስተም 4 ፋንክሽኖች ላሳያችሁ ነው። አሁን ይሄ ባዮሎጂ ላስተምራችሁ አይደለም ኮንሴፕቱ። ኢኮሲስተምን ፐርፌክትሊ እንዲቀጥል ያደረጉት 4 ፋንክሽኖች አሉት። እነዛን 4 ፋንክሽኖች ወደኛ ለማምጣት ነው ይሄ ሁሉ ማውራው ማለት ነው። ስለዚህ ምን ለማድረግ ምንን ሰርቫይቭ ለማድረግ ክላይሜትን ሰርቫይቭ ክላይሜት ኮንትሮል ይደረጋል። ክላይሜት ኮንትሮል ሚኒስትር ይባላል የለም። ሞኒተር ታረጋለህ። በክላይሜቱ መሰረት ደግሞ ራስህን አጀስት ታረጋለህ። ሰደድ እሳት ተነሳ ከተባለ አይነሳም አጠፋዋለሁ ሳይሆን ህዝቡ እንዲወጣ እያደረክ ምን ማድረግ መሞከር ነው። በዛ ዙሪያ ለመሄድ መሞከር እንጂ ተፈጥሮን ማኔጅ ማድረግ አትችልም። it is outside your control። ስለዚህ በህይወትም በቢዝነስም አንዳንድ ነገሮች አሉ ምን ይሆኑ outside your control ይሆኑ። በራሳችሁ ስንፍና ኦፖርቹኒቲዎችን አቺቭ ባለማድረግ በማኔጅመንት ችግር በተለያየ ምክንያት ድርጅት ኢምፓክትድ ይሆናል። ኢንዲቪጁዋሊም ኢምፓክትድ እንሆናለን አይደል? based on ignorance ባለብን ሀቢቶች ስንፍናችን ብዙ ነገሮች ምን እንሆናለን? ኢምፓክትድ እንሆናለን። ይሄ ከምን የመጣ ነው? ኢንተርናሊ የመጣ ችግር ነው። ኤክስተርናሊ ነው። በጣም የምትገርም ሰው በጣም ታታሪ ሰው ምናምንም ሆነ ምን ታረጋለህ? ህይወት ትማታለች። ታውቃላችሁ አይደለ? ህይወት ትማታለች። በጣም ነው ደግሞ የምትማታው። ስትማታ ደግሞ በርህራሄ አትማታው። ልክ እንደ አባት ኮርኮም አይደለም። አጉል ቦታ ላይ በአጉል ሁኔታ ነው የምትመታ። ለሆነ ያህል ቀን ሜቢ ሳምንታት ፌንት ልታረግ ትችላለህ። ስለዚህ ከባድ ነው ልላችሁ። ኦኬ how can we survive? ያንን ነገር እንዴት ሰርቫይቭ እናደርጋለን? ቢልዲንግ ኢኮሲስተም ነው የምናወራው። ኦኬ ከፍ ወዳለ እይታ ነው እየተነጋገርን የምንሄደው። እሺ አንደኛው ፋንክሽናሊቲ ያዙት። ይሄንን one of the major functionalities of an ecosystem ምንድነው? ኢኮሲስተም ምንድነው? ፕሮዳክቲቭ ነው። 4 ነጥብ። ፕሮዳክቲቭ ያልሆነ ሜምበር ኢኮሲስተም ላይ አለ? ቁጭ ብሎ የሚበላ ሰው ብቻ ነው። ቁጭ ብሎ የሚሰበስብ ሰው ብቻ ነው። ግሪዲ የሆነ ማን ነው? ሰው ብቻ ነው። ምን ሳይሰጥ መቀበል የሚፈልግ ሰው ብቻ ነው። ተፈጥሮስ እማያፈራ የለም። ሁሉም በምኑ በድርሻው ማለት ነው። አንድ የአፕል ዛፍ ምን ያህል ያፈራል? አጠገቡ ያለው ልክ እባክህ ዛሬ ሙዲ አልመጣም የሚባል ነገር የለም አይደል? ምንድነው የሚያፈራው? ምንድነው ማክሲመም ሪዛልት ምን አይደለም ኦፕሽን ነው። ዛፍ ምን ያህል ያድጋል? በቃ ያገኘው ልክ መሬቱና ኒውትሪሽን ላይ ያገኘው ልክ ቱ ደ ማክሲመም መሄድ ምን አይደለም የሆነ አቺቭመንት ሳይሆን ምንድነው this is normal። ምን ማድረግ ሜዠረብል ፕሮግሬሲቭ የሆነ ሪዛልት አላቸው። ከዛ ግን ምንድነው ማክሲመም ፕሮዳክቲቪቲ። ሁሉም ምን ያህል ይሰጣል? ማክሲመም። አንድ በግ ምን ያህል ስጋ ይሰጣል? ያለውን ያህል አይደል? they give you what ማክሲመም ፕሮዳክቲቪቲ። አንድ ላም ምን ያህል ወተት ትሰጣለች? ማክሲመም አይደል? 20 ሊትር መስጠት እየቻለች አያይ ዛሬ 3 ነው የምሰጠው እባክህ ደክሞኛል ትላለች? ኖ ያለውን ትሰጣለች። ዩሲ ምን አለ? there is maximum productivity። ሰው ላይ ያለ ትልቅ ችግር ማለት ነው። ባለህ ሪሶርስ በገባህ ነገር ባለህ ሪሶርስ ባለህ ስቴፕ መራመድ ምን አይደለም የሆነ ሞቲቬሽን የሆነ ትግል የሆነ ነገር ምን አይልም አይፈልግም። ምንድነው ኤክስፔክትድ ነው። ገብታችኋል?
ኤክስፔክትድ ነው። ምን ማለት ነው? በገባህ ልክ ባለህ ሪሶርስ ምን ማድረግ የቻልከውን ያህል መራመድ ምን አይደለም ኤክስፔክትድ። this is the maximum productivity ምን ማለት ነው? እኔ አሁን ምን ይድረም ይጠበቅብኝ እንዲህ መራመድ ይጠበቅብኛል። ከዚህ ከዛ ዝለል ካልከኝ ግን ብዙ ነገር ዲስከስ እናደርጋለን አይደል? ብዙ ነገር ማሟላት አለብህ። ድንገት እንኳን በወድቅ እንዲህ ነገሮች መስተካከል አለባቸው። ብዙ ነገር እናወራለን። ለመራመድ ግን 10 ደቂቃ እናወራ አይደል? መባከን ነው። ለምን አለኝ ጤና አለኝ ብዙ ነገር አድርጌያለሁ በልቻለሁ አልደከመኝም። ስለዚህ ምን ማድረግ እችላለሁ? ይሄን ለመራመድ ምን አይደለም ስናተኒሹ ኦኬ። ስለዚህ ፕሮዳክቲቪቲ ስንል ምን አይደለም ልላችሁ ነው። ሁሉም ፕሮዳክቲቭ ያልሆነ ሜምበር የለም። ከባዮቲክም ከባዮቲኩም ምን ያልሆነ ፀሐይ ደከመኝ ብላ መግባት አትችልም። ንፋስ ደክሞኛል አልነፍስም ማለት አይችልም። ኤቭሪ ሲስተም ምንድን ነው? ፕሮዳክቲቭ ነው። ፕሮዳክቲቭ ያልሆነ አንድ ሜምበር የለም። ኦኬ አንድ ሜምበር የለም። ባይ ዘ ዌይ እኔ ዝንብ አልወድም ብለህ ዝንብን ብታወጣት the whole ecosystem will fail። ታውቃላችሁ ዝንብ ምን ያደርጋል ብለህ ብታወጣው ማለት ነው። እኔ አሁን ፐርሰናሊ እባብ አልወድም። አንዱ የህይወቴ ጎል እባብ ሳያዩ መሞት ነው። የምሬን ነው። ሃኒሙን ሰርዣለሁ ጨርሼ ጋምቤላ ሊሄድ ቦታውን ወድጀው በቃ ጨርሼ ኦልሬዲ ልከፍል ምናምን ብዬ የሆነ ሰው በጣም ይመላለሳል ዘንዶ አለ አዞ አለ እሱ እንትን እያወራኝ ነው። ማየት ትችላለህ አይነት ነገር በቃ ያላር ብዙ ነገሮች አሉ። ዘንዶ አለ አዞ አለ በጣም እንትኖች አሉ ምናምን አለኝ ነው ወዲያው ነው የሰረዝኩት። ማየት ኤኒዌይስ እሱ የኔ ድካም ግን ምን ማድረግ አልችልም። አታስፈልግም ያልካትን ባክቴሪያ ብትገላት the whole ecosystem will fail። ለምን? ያቺ ባክቴሪያ ምን አላት? አስተዋጽኦ አላት። እሷ አስተዋጽኦ ባለመኖሯ የሆነ ነገሩ ይነካል። ያ ነገር በመነካቱ የሆነ ነገሩ ይነካል። የሆነ ነገሩ በመነካቱ የሆነ ነገሩ ይነካል። ከዛ ትልቅ ነገር ፌል ያደርጋል። ዲዩ ኖ ዳሚኖ ኢፌክት አይደል? ምን እቺ ትናንሽ እቺ እንዲህ ያረጉ ይሄ የነኳት ይሄ ድርምስ እያለ መሄድ የሚጫወቱትን አይታችሁ ከሆነ እና አንዳንዶቹ በጣም ትልቅ በቃ ኦልሞስት የሆነ ያህል የሆነ ቤት ግርግዳ የሚያክለውን ነገር የሚያፈርሰውን የሚሰሯት ይችን በመታከል ከዛ እሷ ምን አንዷን ስትገፋ ያቺ ያኛውን ስትገፋ ያቺ ያኛውን ስትገፋ የሆነ ሰዓት ላይ ማን ይወድቃል? ትልቁ ይወድቃል። ስለዚህ ምን ልላችሁ ነው? ፕሮዳክቲቭ ያልሆነ የለም፣ ተቀማጭ የለም። ከዛስ ግን ፕሮዳክታቸውም ደግሞ ምንድነው? ሜዥረብል ነው። አንድ አፕል ዛፍ ምን ያህል ያፈራል? አይ ዶንት ኖ እንግዲህ እስቲ አናውቅም። ሲያፈራ እንቆጥረዋለን ይባላል። በደንብ ይታወቃል ስንት እንደሚያፈራ። ምን ሰጣው ምን ያህል እንደሚያፈራ በምን ታውቀዋለህ? በቁጥር አይደል? ገበሬ እኔ ያህል ዘርቻለሁ እኔ ያህል አጭዳለሁ በዚህ ጊዜ ብሎ ይነግርሃል። እውነተኛው ምን በደንብ ሳይንቲፊክ እንትን ተጠቅመው የሚሰራው ነው የምላችሁ፣ ዝም ብሎ በልማድ የሚሰራውን አይደለም። ስለዚህ ኤቭሪቲንግ ምንድነው? ሜዥረብል ነው። እያንዳንዱ ተፈጥሮ የምትሰጣችሁ ነገር በሙሉ ምንድነው? ሜዥረብል ነው። ፕሮግሬሲቭ ደግሞ ምን አለው? ሪዛልት አለው። የሆነ ያህል ይሰጣል፣ ነገስ ይጨምራል አይደል? ዛሬ እስቲ የሆነ ነገር ትከል የሆነ ነገር ታገኛለህ። ብትቶ ነገስ ራሱ ይሰፋል አይደል? ከዛ ብትቶስ ራሱ ይሰፋል። ንቦች ይመጣሉ የሆነ ነገር ይወስዳሉ ያሰፉታል። ለምን? ንቦች ለእንትን ይፈልጉታል። ይሄ ደግሞ አይደል እንትናቸው የሚገርም ነው አይደል? አበባ አንድ አበባ ለመብዛት ተስፋዋ ማን ነው? ንብ አይደል? ንብ ለመኖር ተስፋዋ ማን ነው? አያችሁ የሆነ አይነት የሚገርም ኮምቢኔሽን አላቸው። ስለዚህ ምን ያደርጋሉ ማለት ነው? አበባውም ይሰፋል ንቡም ይኖራል። ሁለቱም ግን ምንድናቸው? ዴር ፕሮዳክቲቭ። አበባውን ብቻ ወስዶ የራሱን ማር እየሰራ እየረገጠው አይደለም የሚሄደው አይደል? ምኑን ደግሞ እያገዘ ይሄዳል። ግን ምን አለ? በደንብ ስሙኝ። ሜዥረብል ፕሮግሬሲቭ ሪዛልት። ሶስቱም መነጣጠል አትችሉም። ሜዥረብል መለካት አለበት፣ ፕሮግሬሲቭ ማደግ አለበት፣ ውጤት መሆን አለበት። ዝም ብሎ ሩጫ፣ ዝም ብሎ ይፈርት፣ ዝም ብሎ አይነት ነገር አይደለም። ምንድነው የሚፈልገው? ሪዛልት ምን የሆነ ፕሮግሬሲቭ ምን የሆነ። ሶስቱም መለየት አትችሉም። ተፈጥሮ ላይ አትለዩትም። የትኛውንም ነገር አንሱ፣ ይሄን ነገር ታገኛላችሁ። ማክሲመም ፕሮዳክቲቪቲ which is very unique። ችግር የለም አትክልቶቹ ብቻ ያምርቱ፣ እንስሶቹ እንደፈለግን እየተኛን እንኖራለን፣ ምንም ነገር አያስፈልገንም ማለት። ሁሉም ምን አለው? በህይወት እስካለ ድረስ አስተዋጽኦ ያደርጋል።